ሙያ ታዋቂ ሆነሽ ተጽኖ ፈጣሪ ሆነሽ ለኔ የምትነግርኝን ትነግሪዋለሽ እኔ አምንሻለሁ ምክንያቱም አውቅሻለሁ ህዝቡ ግን አያውቅሽም ስለዚህ ውስጣዊና ውጫዊ ውበትሽን ተጠቀሚበት አባቢ ይሄ ሁሉ በቴኔ አይደለም ወይም ፈልግ ያላመጣውትም ፈጣሪ እንዲሁኝ ያለኝ ሆንኩኝ ስለዚህ እሱ በሰጠኝ ነገር እንዴት እንደዚህ ይሆናለሁ ያባባልሽ አክባሪ ነኝ ያቋምሽ ግን አይደለም እንጂና ውድድሩን ተወዳደር ፕሮጀክቱሽ ሁሉ ይሳካልሽ ነጮች ከባህር ማዶ መጥተው በኩራት የሚያቅፋቸውን ፈላጊና አስተዋሻጡትን ህፃናት አንቺ ሚስ ኢትዮጵያ ሆነሽ አንስተሽ ታቅፊያቸዋለሽ ያኔ አበሾቹም ተከትለው ያቅፏቸዋል ለምቢባል ተጽኖ ፈጣሪ ሴት ነሽ አሁን እስተረዳሽ አሳምነኛል ጎሽ ስላሳመንኩሽ እንዴት ነው ደስ ያለኝ እንዲ ደስ ካለ ደስ ይያለና አንድ ጥያቄ ልጠይቅ እሺ መቼ ነው ከት ብለ የምትስቀው ስታሸንፊ ፈገግላለሁ ስትዳሪ ከት ብዬ ስቃለሁ እንዴ አባቢ ቁንጅና ውድድሩን ያሸነፍኩ ቀን እንኳን ከት ብላ ትስቀው ፈገግ ልል እችላለሁ የምስቀው ግን ስትዳሪ ነው አባቢ በፈጠረ ሳቄን እናትሽ ይዛው ነው ሄደችው እሷ የነጠቀችኝን አንቺ ትመልሽልኛለሽ ዘራችን ለመተካት ልትወልድ ስትል አይደል የሞተችው ያና አይደል ሳቄን የነጠቀችው አንቺ ደግሞ አግብተሽ ወልደሽ ሳቄን ትመልሽልኛለሽ አባቢ በዙሪያ ያሉ ወንዶች ጠቅላላ እኔን ይዘው ወክ ከማድረግና ፓርቲ ከመሄድ የዘለለ ለቁም ነገር እንኳን አይፈልጉኝም ሁሉም ሰው የግራጎና አጥንት እንዳለው አስታውሽ ያንቺ አዳም ደግሞ ይመጣል መቼ በቅርብ ቀን አባቢ መጠጥህንስ መቼ ነው የምታቆመው ለመጨረሻ ጊዜ አንቺ ሰርግ ጊዜ ጠጣለሁ ከዛ በኋላ ቆማለሁ እሺ ጥቁር ልብስህንስ መቼ ነው የምታወልቀው ይሄንንም የሰርግሽ ለት ለመጨረሻ ጊዜ አውልቄ ጥለዋለሁ ፕሮሚስ አይ ፕሮሚስ ዩ ቴንክ ዩ አባቢ ትልቅ ኃላፊነት ነው የጫንክብኝ ኃላፊነቷን የምትወጣ ጠንካራ ልጅ ስላለች ሁሉም ልጆች እንዳንተ አይነት አባት እንዲኖራቸው ይመኛሉ እኔም ያንተ ልጅ ነኝ ለቃሉ ታማኝ ሩህሩህ ደግ የሆነ የበልሁ ልጅ ነኝ አሸንፋለሁ አገባለሁ እወልዳለሁ ሳቄን መልሰኛለሁ